ሄሎ السلام عليكم استاذ وعليكم السلام እህት ሳራ እንዴት ነሽ አለሁ ኡስታዝ እንዴት ኖት አልহামዱሊላህ እንዴት ኖት ኡስታዝ ደህና ነኝ አልহামዱሊላህ ኡስታዝ نعم እንዴት ኖት لا اله الا الله ደህና ነኝ አልኩሽ እኮ እንዴት ነሽ እሺ ምን መሰሎት ኡስታዝ እሺ ቆይ በመጀመሪያ ግን ደህና ኖት አይደል لا حول ولا قوه الا بالله የደህንነት ምን ጨነቀሽ ወደ ህልም አገቢም እሺ ኡስታዝ لا اله الا الله በህልሜ ጆሮዬ ትንሽ ሆኖ አየሁኝ ወይ ይሄ ህልም አይደለም እህት ሳራ ይሄ የእውነት ነው እንዳንቺ አይነት ሰዎች በዝቶ ነው እርስ በርስ መደማመጥ ያቃተን እንዲያ ነው ይሄ ህልም አይደለም ሐቅ ነው ያየሽው ሐቅ ነው እና ምን ላድርግ ኡስታዝ መጀመሪያ በደንብ ማዳመጥ ተለማመጂበት ያው በደንብ ማዳመጥ ምትቺው ደግሞ በደንብ ዝም ማለት ስትችይ ነው በደንብ ዝም ማለት ምትቺው ደግሞ በደንብ ስታውቂ ነው በደንብ የምታውቂው ደግሞ በደንብ ስታነቢ ነው ገባሽ እንዲያ ማድረግ ካልቻልሽ ዋጋ ቢስ ነው የምትሆኙ ዝም ባለ አፍ ዝም ባይገባበትም ነው የሚለው ሐዲሱም ቢሆን በአላህና በመጨረሻው ቀን ያመነ መልካም ይናገር ወይም ዝም ይበል ነው የሚለው ደህና ነው ታረል ኡስታዝ لا اله الا الله ዋይ ሚ አይከንቱ ደህና ነው ሰውልኝ እሺ ተመልሰን መተናል ለተፈጠረው የቴክኒክ ብልሽት ይቅርታ እንጠይቃለን እሺ ወደ ገደለው እንግባ ህልም እንግዲህ ብዙ አይነት ነው ህልም ትክክለኛ ህልም አለ መጥፎ ህልም አለ መጥፎ ህልም እንግዲህ ከሸይጣን ነው አንድ ተመልካች መስመራችን ላይ ገብቷል ሄሎ ጤና ይስጥልኝ ኡስታዝ አብሮ ይስጥልን ኤርሚያስ እንዴት ነህ አለሁ ኡስታዝ እንዴት ኖት አለሁ አልহামዱሊላህ ህልም አይቼ ነበር እሺ ትንሽ ዝብርቅርቅ ያለ ነው እኛ ክርስቲያኖች መስጊድ ገብተን ስንቀድስ እናንተ ሙስሊሞች ደግሞ ቤተክርስቲያን ውስጥ ጅሙዓ ስትሰግዱ አየሁኝ የሚገርም ነው ወይወልህ ኤርሚያስ እንዴት ነው መሰለህ ሁለት ትርጉም ያለው አንደኛው ጥሩ ነው ማለት አሁን የኢትዮጵያ ህዝብ እንዴት ከሌላው የዓለም ክፍል ይበልጥ እስላም ክርስቲያኑ እንዴት ተዋህዶ አንድ ላይ ሆኖ እንዴት እንደሚኖር ነው የሚያሳየው እሱ ጥሩ ነው እርስ በርስ ሲተጋገዙ ሲደጋገፉ ነው የኖሩት ከጥንትም ጀምሮ አሁን ደግሞ ሁለተኛው ፍቺ ምን መሰለ በዚህ በአብሮነትና በአንድነት ስም አንዳንድ መጣስ የሌለባቸው ድንበሮችም ደግሞ እንዳሉ ማስታወስ ተገቢ ነው አገባ ምን መሰለ አንድ ክርስቲያን ሙስሊም ወንድሙን ሊደግፈው ሊያግዘው ይችላል ይሄ የሚበረታታ ነው የሚያስመርቅም ነው ግን አብሮት መስጊድ መጥቶ እየሰገደ ከሆነ ይሄ ሌላ ሂደት ነው ገባ ክርስቲያናውን ድንበር ጥሶ ሄደ ማለት ነው ሙስሊሙም ቢሆን ክርስቲያኑን ሄዶ ቢያግዘው ቢተባበረው ድጋፍ ቢያደርግለት ይሄ የተቀደሰ ሐሳብ ነው ነብያችንም በጋራ ነበር መዲናን አንድ ላይ ከአይሁዶችና ከክርስቲያኖች ጋር ሆነው ሀገራችን እንዴት እንጠብቅ በሚለው ዙሪያ ሲያወሩ ነበር ገባ ይሄ ጥሩ ነው የሚደገፍ ነው ግን ደግሞ አንዳንድ መጣስ የሌለበት ድንበር አለ አሁን ደግሞ ሙስሊሙ ክርስቲያኑ ላግዝ ብሎ መቼም ቤተ ክርስቲያን ገብቶ አይቀድስም እናንተም ብትሆኑ መስጊድ ወጣችሁ አትሰግዱ ይኸውልህ አሁን መያዝ ያለብን አንድ ነገር አለ መቻቻል አለ መቻል አለ እዚህ እኛ መሃል ደግሞ የትኛውም እምነቶች መሃል ወይም የትኛውም የተለያዩ አስተሳሰቦች መሃል መቻቻል መኖሩ ግድ ነው የተቀደሰ ነው መቻል ግን ከሆነ አንድ ተጽዕኖ አለ ማለት ነው ይሄ ጥሩ አይደለም ስለዚህ እሱ ላይ ጥንቃቄ እንድታደርግ ነው ወትሮውንም እኮ መዋደድ ያለው የአንዱን ድንበር በማክበርና በመጠበቅ ላይ ነው እንዲያ ካደረግን ከድሮ ጀምሮ ከአባቶቻችን ጀምሮ የመጣው መዋደድና መከባበር አሁንም ይዘልቃል እሺ አመሰግናለሁ ምንም አይደል እናመሰግናለን እንግዲህ እንደዚህ ነው አሁን እንግዲህ ብዙ የተቀደሱ ህልሞችን የሚያዩ አሉ ከዛ ውጪ ደግሞ የቀን ቅዠተኞች ደግሞ አለን አንዳንዴ እዚህ በቁማችን ሆነን ማንነካውን ማንጨብጠውን ምናልም ደግሞ አለን አንዳንዶቻችን እሱ መታቀቡ ጥሩ ነው ባረከላሁ ፊኩም አንድ ተመልካች መስመራችን ላይ ገብቷል ሄሎ ኡስታዝ ሄሎ ይሰማል ወንድም መሐመድ እንዴት ነህ አለው ደህና ምን አየሁ መሰሎት ዛሬ እሺ የሆነ በቃ በጣም ጨለማ የሆነ ቦታ ውስጥ ብቻዬን እየሄድኩኝ ከዛ ድንገት የሆነ መብረቅ ብልጭ ሲል ከዛ የሆነ መኪና መጣና ልጅ ገጨኝ
ሲል ሽል ያለፍኩት። እሺ ከዛ ልፍስ ሰርጌ ነው ሱፊ ምናምን ለብሶ ሰረኩና ልክ ሙሽራ ፊት ስቆም ነቃው። እኔ የምልህ ከመተኛትህ በፊት አክሽን ፊልም እያየህ ነበር እንዴ? በል ወይ ስማኝ፣ ይኸውልህ ወንድሜ ሄደህ የጀመርከውን ፊልም ጨርስ። አዎ ይሄ ፊልም ላይ ያያችሁትን በተግባር የምትተረጉሙ ሰዎች እየበዛችሁብን ነው። እዛው ህልምህን ጨርሰና በዚህ ባየህበት ህልም ሞራል ደግሞ መታ ሀገራችንን በጥብጥ። አዎ እንዲያ ነው። ውጣ ህልመኛ። እንግዲህ እንዳየነው ነው ፕሮግራማችን ይሄን ይመስል ነበረ። ሄሎ ኡስታዝ። አቤት ማን ነው? ላኢላሃ ኢላላህ ከትቁረጥ እዚህ ጋር እቺ ሴትዮ መታገስ አልችልም። ላ ሐውለ ወላ ቁወተ ኢላ ቢላህ። ቆይ ይሄንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉልን። እንዲሁ ውስጥ ኮሜንታችሁን አሳውቁልን። ህልምም ካላችሁ እንፈታላችኋለን። እኛም ፈታለን። ኡስታዞች ጋር ሂዱ። ባረከላሁ ፊኩም። ሶሚቱ ብራይት ፕሮዳክሽን ነው በዚህ በአማራ ስቱዲዮ ውስጥ ይሄንን ቀረጻ ያከናወነልን። እንወዳቸዋለን።